ቅዳሜን ከሳት የቀረበውን ሰው ያይታችሁታል 3 ኩላሊት ያለው ሰው ነው የቀረበው ተመልከቱት ባለ 3 ኩላሊት ነኝ ብሎ ነው እንግዲህ እኛ ጋር የመጣው ለኛ አዲስ ዜና ነው ስለ ሰውየው ልንገራችሁ ሰውየው እንግዲህ ከአመታት በፊት ድርጅት ላይ በሹፍርና ተቀጥሮ ይሰራ የነበረ ሰው ነው ከዛ ግን ረፍት ማረፍ ይፈልግና ፍቃድ ላይ ያስፈቅድ ምን ያደርጋል ጎኔን እያመመኝ ነው በሚል ሊመረመር ይሄዳል ማለት ነው ከዛ ግን ባልጠበቀው መልኩ ሲመረመር በአልትራሳውንድ በሚታይበት ጊዜ ምን ይገኛል 3 ኩላሊት ይገኛል ሰውነት ውስጥ ከዛ ዶክተሮቹ በጣም ይደነግጣሉ ለሱ ግን አልነገሩትም ነበር በዛ ማከልም እሱ ምንድነው ድንጋጤያቸው ብሎ ራሴ ላይ የላጣጣ መጥተው ብሎ በጣም ተናግቶ ባለበት ሰዓት 3 ኩላሊት እንደሆነ ያለው ይነግሩታል ማለት ነው ከዛ ግን ፍሬንድ ስቲል በጣም በሚያስቃቸው ሁኔታ ፍሬንድ የፈለገው የአመት ረፍቱን ሊጻፍለት ነውና አሁንም የአመት ረፍቱን ጻፉልኝ ይላቸዋል ማለት ነው ዶክተሮቹ ግን አላበርንም እኛ ጤነኛ ሰውና ስለዚህ አንጽፍልህ የሚሉታል ማለት ነው ለማረጋገጥ ሪፈር ወደ ሀያት ሆስፒታል ይጽፉለታል ሀያት ሆስፒታል ሄዶ 3 ኩላሊት እንዳለው ያረጋግጣል ማለት ነው ይሄ ሰውዬ ሰላም እንዴት ናችሁ ከሰሞኑን እንግዲህ አንድ አነጋጋሪ ቪዲዮ ተመልክተናል ባለፈው ቅዳሜ እንግዲህ ኢቢኤሶች ያቀረቡት ሰው 3 ኩላሊት ያለው ሰው ነውና በጣም እጅግ አነጋጋሪ እየሆነ ነው ምክንያቱም የሰው ልጅ እንዴት 3 ኩላሊት ሊኖረው ይችላል በሚል ብዙዎች ላይ ብዙ ጥያቄዎችን እየጫረ ያለ ሰው ነው ስለዚህ ሰው ኬዝ ግን የተወሰነ ነገር እንገራችሁ እዚህ ጋር ግን እንድታቁሙ ፈልገው ነገር እኔ የሜዲካል ፐርሰን ወይም ደግሞ የጤና ባለሙያ አይደለሁም ጀስት ሪሰርች ያደረኩትን ነገር ነው ወደ እናንተ ይዤላችሁ የመጣሁት ማወቅ ያለባችሁን ብዬ ያሰብኩትን ነገር ነው ምክንያቱም ደግሞ ኬዙ እጅግ ብዙ ሰዎችን እያወዛገበና ሰው እንዴት በ3 ኩላሊት ሊፈጠር ይችላል በሚል ብዙ ኢሹዎችን እያስነሳ ነው ያለው አንዳንዶች እንደውም እኔም በጊዜ ቼክ ላስደርግ እያሉ ነው ኩላሊቴን ምክንያቱም ምን አለባት ከ3 በላይ ከ4 ኩላሊት ይዤ እንዳልሞት በሚል ብዙ ሰዎች ራሴን ቼክ ላስደርግም እያሉ ነው ከዛም በተጨማሪ ደግሞ እንዴት ነው 3ኛውን ኩላሊት መሸጥ ይችላል የሚሉ ሐሳቦችም እየተነሱ ነው መሸጥ ግን በህግ ሌጋል ጉዳይ አይደለም መሸጥ ያው እሱን እናውቃለን እና ብዙ ኢሹዎችን ይዞ እየመጣ ስለሆነ እና ደግሞ አንዳንዶቹ ደግሞ ጭራሽ ከሰው ራሱ እየቆጠሩት አይደለም ምክንያቱም እንዴት የሰው ልጅ 3 ኩላሊት ሊኖረው ይችላል በሚል ሌላ ልዩ ክሪቸር እንደሆነ እያሰቡ ስለሆነ ከሱ ጋር በተያያዙ አንዳንድ ኢንፎርሜሽኖችን ወደ እናንተ ይዤ መጥቻለሁ ዛሬ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች እንግዲህ ይሄንን ቻናል ተቀላቀሉ ሰብስክራይብ አድርጉ ይሄን ቪዲዮ ደግሞ በደንብ እስቲ ላይክ አድርጉ ሁላችሁም ላይክ አድርጉ ምክንያቱም ላይክ ባደረጋችሁ ቁጥር አልጎሪዝሙ በደንብ ቪዲዮን ፑሽ ያደርጋል ለብዙ ሰዎች ደግሞ የመድረሻ ምክንያት ይሆናልና በጣም አየሱም በጣም ሌላ መደነቅ ሲል ቶሎ አልነገሩኝም እና እኔ በሰስፔንስ ሞትኩኝ ከእውነታው ባሻገር እንደዚህ አይነት ነገር ያሳያል 3 ነው የሚያሳየው እንግዲህ እዚህ ላይ እንደምናየው 3 ነው ምናምን አለ በመጀመሪያ ደረጃ እንዴት ሰው በ3 ኩላሊት ሊፈጠር ይችላል ለሚለው ጥያቄ ይሄ በጣም ሬር ኬዝ ነው እንዳለማችን እንኳን እንደ ግሎባሊ እጅግ በጣም ጥቂት ሰዎች ናቸው ምናልባት 100 ቢያክሉ ነው እስካሁን የተመዘገቡት ሪከርዶች እንኳን ብዙም ኬዞች ሀፕን አያረጉም እና ይሄ የዚህ ሰው የኬዝ በጣም ሬር ኬዝ ነው አብዛኞቹ ደግሞ ሰዎች ሰውነታቸው 3 ኩላሊት ኖሮ ወይም ደግሞ የኬዝ ኖሯቸው ብዙዎቹ ኬዙን አያውቁትም ወይም ደግሞ ምንም የጤናቸው ላይ አፌክት የሚያደርጋቸው ነገር አይኖርም ምንም ጤናቸው ላይ አፌክት የሚያደርጋቸው አይኖርም በዛ ምክንያት ደግሞ አብዛኞቹ በሌሎች ተጓዳኝ ምክንያቶች ወደ ጤና ማዕከል በሚሄዱበት ጊዜ ነው 3 ኩላሊት እንዳላቸው የሚያውቁት ምንም ሰውነታቸው ላይ ወይም ደግሞ የጤና እክል አይፈጥርባቸውም ይሄ ነገር በተጨማሪ ደግሞ በጣም ጥቂቶቹ ሰዎች ናቸው ሄልዝ ኮምፕሊኬሽን ወይም ደግሞ የጤና ችግር የሚያጋጥማቸው በጣም ጥቂቶቹ ናቸው ከኢትዮጵያ ውጪ ካዩዋቸው ኬዞች ውስጥም አንደኛው እዚህ ጋር እንደምታዩት ብራዚል ላይ አንድ ሰው ጀርባውን ታሞ ወደ ህክምና ማዕከል ይሄዳል ከዚያም በኋላ ዶክተሩ ኬዙን ቼክ በሚያደርግበት ጊዜ በጣም ሰርፕራይዝ ይሆናል በጣም ይደነግጣል ምክንያቱም ያየው 3 ኩላሊት ነበር ከዚያ በመቀጠል ደግሞ ሰውየውም ጀርባ ላይ የዲስክ መንሸራተት እንዳለበት በዛው በሲቲ ስካን ተረጋግጦ ነበር ነገር ግን በጣም ዶክተሮቹን ሰርፕራይዝ ያደረጋቸው ያን ነበርም የሰውየው ዲስክ መንሸራተት ሳይሆን እጅግ አቴንሽናቸውን የወሰደውና በጣም ሰርፕራይዝ ያደረጋቸው ኬዝ ይሄኛው ኬዝ ወይም ደግሞ የ3 ኩላሊት እንዳለው ያዩ ጊዜ ነበር ይሄ ኬዝም አፕን ያደረገው በ2023 ሲሆን ኢንግላንድ ጆርናል ኦፍ ሜዲሲን ላይ ተመዝግቧል ስለዚህ የኩላሊት የተወሰነ ነገር ልንገራችሁ እስቲ It's congenital anomaly also known as birth defect which can be identified at birth or later in life. የሰው ልጅ በሚወለድበት ጊዜ ሊያጋጥም የሚችል አንዱ ዲፌክት ሲሆን ይሄን ደግሞ ሊታወቅ የሚችለው ወይ በምንወለድበት ጊዜ እዛው ሊታወቅ ይችላል ወይ ደግሞ እንደዚህ እንደምናያቸው እንደነዚህ ሰዎች በህይወታቸው ጆርኒ ላይ የሆነ ጊዜ ሊመረመሩ ወይም ደግሞ በሲቲ ስካን ምናምን ሰውነታቸው ሲታይ በሌላ ምክንያት ሊታወቅ የሚችል ኬዝ እንደሆነ እዚህ ጋር እንደዛ ብሎ ይገልጸዋል። ከዛም በተጨማሪ ደግሞ
having 3 kidney condition is also known as supernumerary kidney with less than 100 cases ከመቶ በጣም ያነሱ ኬዞች ናቸው ሪፖርት የሚደረጉት በሜዲካል ሊትሬቸሮች ላይ ሪፖርት የሚደረጉት በጣም ጥቂት ኬዞች ናቸው extra kidney could arise during embryonic development ወይም ደግሞ ማህፀን ውስጥ early stage ላይ ሊፈጠር የሚችል ኮንዲሽን ነው አንዷ ኪድኒ የምትፈጠርበት ስትራክቸር ወደ ሁለት ስትከፈል ነው ይሄ ስትራክቸር ኢቮልቭ የሚያደርገው ማለት ነው ባጭሩ እንደዚህ አይነት ሜዲካል ኮንዲሽን ነው ይሄ ኬዝ ሶ ጋይስ እንግዲህ ስለተከታተላችሁ ያመሰግናለሁ በዚህ ቻናል እንግዲህ ከዚህም በኋላ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ ሰብስክራይብ በተን በመጫን ፋሚሊ ሁኑ ይመቻችሁ